ከሀገር ወጥቶ መኖር አለበት ብለው ለአንተና ለሄርሜላ እንግዲህ ከሀገር ወጥታችሁ እንድትኖሩ ሩታ፣ አንቺ ከልጅሽ እንድትለይ ማልፈልገዋ ሴት እኔ ነኝ። አንቺ ተረዳሽኝም አልተረዳሽኝም እናንተ እንደዚህ ማስመሰል ይቻላል። እውነቴ ነው ብላችሁ ያደረጋችሁት አድርጋችሁ፣ ያሽቋልጣችሁ አሽቋልጣችሁ፣ ያሽቃበጣችሁ አሽቃብጣችሁ፣ አምሳችሁ ራሱ እንደዚህ ማስመሰል እንደሚቻል በብዙ ያየውኝ እውነቴ ነው ብላችሁ እኔ ራሱ ህዝብን አምሼ አጋጭና ማለት ነው መጨረሻ ላይ ልክ እንደ ቡዜ እኔ ከልጅሽ እንድትለይ ማልፈልገዋ ሴት ብትኖር እኔ ነኝ። አንቺ ነሽ፣ እውነት አንቺ ነሽ። ከአንቺ ውጭ ወደ ውጭ አንቺ ነሽ እኮ እንዴ! ስታምሽ ያልነበር እንዴ? ልጁን አምጪ አያቶቹ ጋር ይሄድ፣ ለእናትነት ብቁ አይደለሽም እናንተ ልጅነት አልጨረሳችሁም ብለሽ ሩታን ስትወቅሽ አልነበር እንዴ? እንዴት ብለሽ ነው ዛሬ መተሻውን ሩታ ከልጅሽ እንድትለየ ማልፈልገዋ ሴት እኔ ነኝ ብለሽ ሀሳብ ትሰጠሽ እኮ። ወይኔ በላቸው። እኔ ማን ከማላጋጭ እንዴ? እኔማ ማመስ አለብኝ። አንዱ ከአንዱ ማጋጨት አለብኝ። ከዛ በኋላ ልክ እንደውዜ ቅልስልስ እያልኩኝ እንደዚህ እንድትሆኑ የማልፈልገዋ ብቸኛዋ ሴት ብኖር እኔ ነኝ ብዬ አሽቋልጣለሁ። እውነቴን ነው የምላችሁ። ሌላኛው እንግዲህ ዳኒ እንግዲህ እንደዚህ ቅርብ ስለሆናችሁ ነው እየተቸገራችሁ እየተገፋችሁ ንትርክና ንዝንዝ እየመጣባችሁ ያለው። ስለዚህ ከሀገር ውጭ እንድትወጡ እድል መጥቶላችኋል። ተበርቼ ሰላም ይላል ጉራጌ። እውነቴ ነው። ተበርቼ ሰላም። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ልኝ ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦች ሆነን ለመናገር እነዚህ ተንከሲሶች ማለቂያ የላቸውም። ዳኒ ማለት ነው። ዳኒ አንተ አሽቃባጭ የሆንክ ሰውዬ። እሺ የውጭ እድል የተባለው የአብርሃምና የሄርሜላ እድል የተባለው ማለት ነው። የውጭ ሀገር እንዲሄዱ ተመቻቸላቸው የተባለው ማነው ያመቻቸው? የመዳም ቅመሞች ናቸው? የመዳም በጎች ናቸው? ወይስ የግል ህዝብ ነው? ወይስ አንተ ነህ? ያው ዩቱብ ስለሚከፍልህ አንተም ትችላለህ ብዬ ነው። የመዳም በጎች ደግሞ ያው ደሞዝ ያገኛሉ እንደዛ። የመዳን ቅመሞች ደግሞ ቤተሰቦቻቸው የሚረዱ ሰዎች ናቸው። እውነቴ ነው የምላቸው። የመዳን ቅመም ቤተሰቦቿና ራሷ ነው የምታስተዳድረው በአሁኑ ሰዓት። ማንም ምንም የሚያደርገው ነገር የለም። ወለም ዘለም የለም በአሁኑ ሰዓት ማለት ነው። ሁሉም ጠንክሮ የራሱ ነው የሚሰራው። የመዳን በጎች ግን ሁሌም በግ ስለሆኑ ምናልባት እነሱ ሊያወጡ ይችላል። ማን ነው ያወጣው? ለሄርሜላና ለአብርሃም እናንተ ስንዴ ነው ከሀገር ውጭ ሊወጡ ነው ተብሎ ስታሽቋልጥና ስታሽቃብጠ የነበረው? አብርሃምና ሩታ ከሀገር ሊወጡ ነው ስትሉ ስታሽቃብጥ አልነበር እንዴ? መች ወጥተው ያውቃሉ? መች አንድም ቀን ወጥተው እኮ አያውቁም። እናንተ ለነገሩ ስሩ አትስሩ አይደለም። ያው የኑሮ ውድነት እንኳን አላቸው አዝሮታል። አዲስ አበባ ደግሞ ኦቨር ነው ጋይስ። የቤት ኪራይ ይበሉ። የቤት ኪራይ እኮ በወር 30 እና 40 ሺህ ብር ነው። ሀባይቢ ብታቁም በታምኑም ማለት ነው። 30 እና 40 ሺህ ብር ነው። ወደኛ ወደ ቡታጀራ ግን ቅናሽ ነው። 3 ሺህ አለ፣ 4 ሺህ አለ። እናንተ ሙሉ ቤት እንዳይመስላችሁ 4 ሺህ ስላችሁ አንድ ክፍልና ሳሎን ይኖረዋል ይመስለኛል። እኔ ተከራይቼ አላውቅም፣ ግን እንደዚህ ሲያከራዩ አከራይ ምናምን ሲያከራይ እንደዛ ነው። አንድ ትንሽዬ ሳሎን እና ትንሽዬ ክፍል ሽንት ቤት አብራችሁ ነው የምትጠቀሙት። ኩሽና ምናምን። ከዛስ ውሃ ደፋሽ፣ ማብራቱን አጥፊ፣ ውሃው እየቆጠረ ነው። ምን እያደረግሽው ነው? የዝናብ ውሃ ሰብስበሽ ልብስን የምታጥቢ ከሆነ በዝናብ ውሃ ጠቢ ነው የምትባሉት። እና እሱም እየተባላችሁ 4 ሺህ እና 3 ሺህ ነው። ያው አዲስ አበባ ላይ ሙሉ ቤት ተከራይተው ነው እንግዲህ 3 መኝታ ክፍል አለ፣ ሳሎን አለ፣ ኩሽና አለ፣ ሽንት ቤቶች አሉ። በቃ እነዛ 30 ሺህ ብር እና 40 ሺህ ብር። ወይኔ በላቸው። እኔ 40 ሺህ ብር አልከፍልም ነበረ ጋይስ። 30 ሺህ ብርም አልከፍልም ነበረ። በደሳሳ ቤት ቁጭ እላታለሁ እንጂ ማለት ነው። ልከፍል 40 ሺህ በወር። ለነገሩ ክፈሉ እናንተ ያዋጣችኋል። ዩቱብ እኮ በደንብ አድርጎ ነቅሎ እየከፈላችሁ ነው። እንደዛም እየተከፈላችሁ ፈጣሪያችሁ በታመፁና ለህዝቡ ደግሞ የሚጠቅም ነገር ብታስተላልፉ ጥሩ ነበር። እውነቴ ነው የምላችሁ። ህዝቡም ተጃጃለ፣ እናንተም ተጃጃላችሁ። ቀራቅቦላ። ለማንኛውም ማና አብርሃምና ሄርሜላ እንግዲህ የውጭ ሀገር እድል መጥቶላቸዋል ተብለዋል። ግን የመዳን በጎች ናቸው፣ የመዳን ቅመሞች ናቸው። የግል ህዝብ ይሁን ዳኒ ይሄ ሴታ ሴት ወሸላ የሆነ ልጅ እሱ ይሁን አላውቅም። ግን እመኑኝ ውጭ ሀገር ሊሄዱ ነው እልል የምትሉ ሰዎች አላችሁ። እልል እንዳልሽ ትቀሪያለሽ እንጂ አይሄዱ። ሌላኛው እኔ እኮ የምናገረው ጠብ አይልም ስላቸው ጠብ አትልም አትልም። ማናት ሩታዬ ማለት ነው። ሩታዬ እስር ቤት ልትገባ ነው እንግዲህ ተከሰዋል ሲባል ብዙ ሰዎች ምን እያሉ ነበረ? ደግ አደረግክ አብርሃም፣ ደግ አደረግ
እልልልል ትክክለኛ ውሳኔ አብርሃም ወስነሃል። አሁን ጀግና፣ ጎበዝ፣ ቆፍጠና ክሱ እንዳታነሳ ደግ አደረግ። ትክክለኛ ውሳኔ ነው የወሰንከው ሲሉ እኔ ሩታ አትታሰርም፣ ነገ ስቃ ትመጣለች፣ ጀንተል ብላ ትመጣለች፣ ቆፍጠን ብላ ትመጣለች። እንዲህ ክስና እስር ቤት እንዳትጠብቁ፣ አትልፉ፣ አትድከሙ ብዬ እኮ ተናግሬ ነበረ። ውድ ቤተሰቦቼ ያ እኮ በምክንያት እኮ ነው የምናገረው፣ ያለ ምክንያት እንዳይመስላችሁ ጋይስ። ለማንኛውም የምናገራትን ነገር መሬት ላይ ጠብ እንደማትል አምናችሁ ተቀበሉ ማለት ነው። እና አትታሰርም ብዬ ተናግሬ ነበር። ሲቀጥል ደግሞ አትከሰስም። የትኛው ባል ነው የልጁን እናትና ሚስቱ የሚከሰው? ለማንኛውም እንግዲህ ቡዜ ደግሞ ማለት ነው በዚህ ልክ አታስመስይ። እውነቴን ነው የምልሽ። ባለፈው አያቶቹ ጋር ይሂድ ልጅነታችሁ አልጨረሳችሁም ብላ ስታሽቃብጥ የነበረው እሷ ናት። በዛ ላይ ደግሞ ልጅነቱ ያልጨረሰው ማነው? አቶ አብርሃም ታደሰ ብቻ ነበረ። ሩታ ጨርሳለች። ሩታ ብትጨርስ እኮ ነው የወንድ ጋጋታ ያላመጣችብን። ያልጨረሰው አብርሃምን ነው ሩታ ነው እንዴ? አሁን ዛሬ ላይ መጣ። እኔ ከልጅሽ ጋር እንድትለይ የማልፈልገዋ ሴት ብትኖር እኔ ነኝ። እውነትሽን ነው። አንቺ ነሽ። አየን እኮ በምታደርጊው ድርጊት፣ በምትረጃት አረዳድ፣ በምትመክሪያት ምክር ተረድተናል። በደንብ አድርገን ነው የተረዳነው። በዛ ላይ ደግሞ አያቶቹ ጋር ይሄድ ያልሽው ራሱ እኮ ተረዳን እኮ በደንብ ነው የተረዳነው። ልጅ ከእናቱ ተነጥሎ ይሄድ ሲባል ራሱ ነውር ነው። ነውር የሚባል ነገር አለ። አንቺ ግን ነውር የሚባል ነገር ራሱ አጠቂም። ለማንኛውም የሚመቻችሁ ሁላችሁ። ምን መሳደብ ፈልጌ አይደለም የምሳደበው ጋይዝ። ነገር ግን ስህተት ያለበትን ሰው ስህተቱ ይነገረዋል። አለቀ። ያው አንዳንድ ሰዎች ደግሞ ሰው ስህተቱን ሲነገረው አትወዱም፣ ደስ አይላችሁ። ምንም ማድረግ አልችልም። እኔ እኮ እናንተ እኮ ገደላችሁኝ። እውነቴን ነው የምላችሁ፣ እውነቴን ነው የምላችሁ ውድ ቤተሰቦች። እኛ እኮ አሁን የሩታ ደጋፊ እና የሄርሜላ ደጋፊ ተነቃቅተን ማለት ነው። የሄርሜላ ደጋፊዎች ያልነቃችሁ ሰዎች አላችሁ። ምንም ማድረግ አልችልም። እናንተ ግን የነቃችሁ ሰዎች አላችሁ። ግን የሄርሜላ ደጋፊ በጠቅላላ የነቃ አይመስለኝም። የሩታ ደጋፊዎች ደግሞ የነቃችሁ ናችሁ። ምን እየተሰራ እንደሆነ ምን እየተካሄደ እንደሆነ እናውቃለን፣ እንተዋወቃለን። የኔ ማሮች፣ የኔ ፍቅሮች፣ እንተዋወቃለን እኮ እኛ ስማርቶች ነን። እና ምን ማድረግ ነበረብኝ መሰላችሁ? ቻናሌ ገለውብኛል። አንድ ወርዷል፣ ቢው ራሱ ዝቅ ብሏል። ስለዚህ ዝቅ እንዳይል እንድሸቅል ማለት ነው። ሄርሜዬ የኔ ውድ አብርሃምና ሄርሜላ ወደፊት ማለት ነበረብኝ። እናንተም መረዳት ነበረባቸው። አሁን አለቀ፣ ማለቂያው ደርሰዋል። እውነቴን ነው የምላችሁ፣ አለቀ። ወይ ስናሽቋልጥ ጋይስ ላይክ እና ሰብስክራይብ ካደረጋችሁ ማለት ነው። ነገር ግን እኔ ህሊናዬ ደስ አይለኝም ሲጀመር ማለት ነው እንደዚህ አይነት ነገር። ሌላማ ሄርሜዬ እያልኩኝ እያሽቃበጥኩኝ ሰብስክራይብ ትደረግ ነበረ። እናንተ ኮፒ ሊንክ አድርጉልኝ። ለማንኛውም ማለት ነው የሩታ አድናቂዎች ሆነ ሌላ ምንም ማድረግ አልችልም። ውድ ቤተሰቦቼ እና ሩት ማነው ሄርሜላና አብርሃም ደግሞ ውጭ ሀገር የሚወጡ ከሆነ ይውጡ። ሁሌ ውሸት አይደለም፣ ሁሌ ውሸትና ቅጥፈት አያምጡብን ወደ ሚዲያ። ይውጡ አሁን ነው። እንደውም ግልግል ከሄዱ እንደው እንኳን ውጭ ሀገር ማለት ነው ቡታጀራ ራሱ አይመጡም። ልንገራችሁና እውነቴን ነው ብላችሁ ቡታጀራ እንኳን አይመጡም። ምን ይመስላሉ እንኩሮ ደግሞ ሲላላጡ። እናንተ ሰሞኑ ቪዲዮ እንትን ቲክቶክ ሰፈር ማለት ነው ሄርሜላ በመሀል ሆና ከኋላ አብርሃም ከፊት ለፊት ደግሞ ማነው አቤል። ወላሂ እንዴት እንደዘገነነኝ። እነ ውድ ቤተሰቦች ሰላም ሆኖልኝ